አዶናይ በሙሉዓለም ጌታቸው እንደተጻፈ። በቅርብ እህቴን ስለ አዶናይ ጠየቅኳት። ተደንቃ አንተ ደግሞ ምን ልትሰራ ወቀው አለችኝ። ማህበራዊ ሚዲያ ላይ እንዳየሁት ነግሬያት አሁንም ምን ታስቢያለሽ ስላት እኔ ምን አገባኝ አንተስ ደግሞ ስለዛው ምን ይጨንቃል ብላኝ በዚህ ዘጋ ነው። አዶናይ ግን የዚህ አሁን ያለንበት ዘመን መገለጫ ይመስለኛል። አዶናይ ዝም ብሎ የሚታው ሰው አይመስለኝም። ስለዚህ የሰንበት እይታዬን በእርሱ ዙሪያ ላደርግ ነው። ትላንት አስተሳሰቡን የምወድለት ፈላስፋውን አላንዶ ቦተን ስሰማው እንዲህ አለ በመሃል የጨዋና ጥሩ ቤተሰብ አንዱ መገለጫ ልጆቻቸው ምንም የታዋቂነት ፍላጎት ሳይኖራቸው ሲቀር ነው አለ። ሲያብራራ በልጅነቱ ለቤተሰቡ ዓላማቸውና ሁለመናቸው እንደሆነ ተሰምቶት ያደገ ልጅ ሲያድግ በማያውቃቸው ሰዎች መወደድን አይናፍቅም። የማያውቃቸው ሰዎች አወቁት፣ አላወቁት፣ ወደዱት፣ ጠሉት፣ ለእርሱ ምንም አይደሉም። በልጅነቱ መታየት መወደድ ያልቻለ ሰው ነው ካደገ በኋላ ይህንን ከሌሎች ለማግኘት የሚጥረው። ልክ የ90% ኮሜዲያንን የልጅነት አስተዳደግ ታሪክ ስታጠኑ በልጅነታቸው ሁሉም የሰዎችን ትኩረት ለማግኘት የሚቸገሩ ነበሩ። ለዚህ ነው ሌሎችን ለማሳቅ ተምረውና አጥንተው ወደዛ ፕሮፌሽን የተሳቡት። ይሄ በማህበራዊ ሚዲያው አጋርቸው አንድ ወዳጄ ኮሜንት እስከሚሰጥበት ድረስ እውነት ለመናገር ከአዶናይ ጋር የሚገናኝ አልመሰለኝም ነበር። በኋላ ግን ሰግጥ ፈምስ ትዝ አለኝ። አዶናይ የዚህ ዘመን ብቻ መገለጫ ሳይሆን የብዙዎቻችን መገለጫ መሆኑ የገባኝ ለዛ ነው። አብዛኞቻችን በሌሎች መደነቅ፣ መታወቅና ምርጥነታችን በሰዎች ሁሉ እንዲመሰከርልን እንፈልጋለን። የኛነታችን ቫልዩ ወይንም ቦታ ራሱ በተከተሉንና ባደነቁን ሰዎች ብዛት የሚወሰን ነው። ምክንያቱም ጎስቋላ ልጅነት ነበረን። ልጆችን ደግሞ የሚያሳድገው ቤተሰብ ብቻ ሳይሆን ማህበረሰብም ጭምር ነው። እኔ እውነት ለመናገር አዶናይን በተመለከተ መውቀስ አልፈልግም። መጀመሪያ አዶናይ ታናሽ ወንድሜ ቢሆን ኖሮ የምመኝለት እንዲሳካለት ብቻ ነው። ቶልስቶይ ጠላት አድርጋችሁ የምታዩት ሰው የምትወደው እናት፣ የምታዝንለት እህት እንዳለችው ስትመለከቱ ያንን ሰው እንደ ሰው ማየት ትችላላችሁ የሚል አይነት ፍልስፍና አለው። ለዚህ ነው ወንበዴውን ዶሎኮቭ ስለ እህቱና ስለ እናቱ በሞቱ ጫፍ ሰዓት ላይ ሲጨነቅ ያሳየን። ወንበዴውን በወንበዴነት ብቻ ሳይሆን እናቱንና እህቱን በሞቱ ሰዓት ሳይቀር በሚያስብ አፍቃሪ ወንድምም እንደሆነ እንድናየው ነው የጋበዘን። የመጀመሪያው አዶናይ ከሌሎቹ በላይ በፍጥነት መታወቅ ቻለ እንጂ ባለፉት ጥቂት ዓመታት በሁሉም ዓለም የሚታየው ይህ አይደለምን? በእኛ እንኳን ዮኒ ማኛ፣ ሞጣ፣ ጂጂ፣ ዘመድኩን አልነበሩ መድረኩን የያዙት? እነዚህ ሁሉ ሰዎች ጆሮን ጭው የሚያደርግ ነገር የሚናገሩ፣ ታላላቆችን የሚያዋርዱ፣ ለባህልና ለሞራል ያልተገዙ አልነበሩምን? እነዚህ ሰዎችን ስንቶቻችን በይፋም ሆነ በድብቅ ሰማናቸው? በአሜሪካ ውስጥስ ብሔራዊ ጀግና የተባለውን ቻርሊ ከርክን ተመልከቱ። ለኮሚኒቲ ኮሌጅ እንኳን ብቁ ያልሆነ፣ ከየትኛውም ኮሌጅ ያልተመረቀ፣ አንዳች ለማህበረሰብ የሚጠቅም ነገር ያልፈጠረ፣ ግን የሃርቫርድ የሕግ ትምህርት ቤትን ወርቅ የወሰደችው የጠቅላይ ፍርድ ቤትን ዳኛ ጥቁር በመሆኗ ነው እንጂ ለዚያ የሚበቃ ዕውቀት የላትም ብሎ በድፍረት የተናገረ፣ ጥቁሮች አውሮፕላን አብራሪ ሆነው ካየው ያ ሰው እውነትም ብቃት አለው ብዬ አስባለሁ ያለ፣ ስለ ባርነት በጎ ነገርን የተናገረ ሰው አልነበረም አሜሪካ እንደ ጀግና የቀበረው ጀግና ያደረገው? ይህንን ልጅ ማህበራዊ ሚዲያ ገነነው እንጂ የትኛው ዕውቀቱና የፈጠራ ችሎታው ነበር እዚህ ያደረሰው? ዛሬ በማህበራዊ ሚዲያ ታዋቂ የሆኑትን በአብዛኛው ተመልከቱ። የትምህርት ደረጃቸውን ተመልከቱ። ከዛ ደግሞ ለምን ታዋቂ እንደሆነም እዩ። የምታገኙት ሁሉ እኮ ተመሳሳይ ነው። በትምህርት ደረጃቸው የወረዱ፣ የኮንስፓሬሲ ንድፈ ሐሳብ የሚያራምዱ፣ ትልልቅ የተባሉትን የሚዘረጥጡና የሚያዋርዱ ሰዎች ናቸው የተከታይ ማዕት ያላቸው። የእነሱን የተከታይና የታዋቂነት መጠን እያዩ ደግሞ ብዙዎች ያንን መንገድ እየተከተሉ ነው። ምክንያቱም እብድ የሆነ ነገር ማድረግ፣ ማህበረሰብ ያከበረውን ነገር ለጆሮ ጭው በሚል መልኩ አዋርዶና ፈንቅሎ መውጣት ነው የሚያስፈልገው። ከዛ በብዙዎች መታየት፣ የላይክ ብዛትና የሺዎችና የሚሊዮኖች ተከታዮች ብዛትን ማሳየት ወይንም መሰብሰብ። ፎቶ ትለጥፋላችሁ፣ ጽሑፍ ትለጥፋላችሁ፣ የሚሊዮን ተከታዮችና ላይኮችን መቁጠር ነው። አላንዶ ቦተን ይህንን ነው የጥሩ አስተዳደግ ማሳያ ልጆቻችሁ ታዋቂ መሆንን ሳይፈልጉ ሲቀር ነው ያለው። ወላጅ ታዋቂ ለመሆን በሚጥርበት ዓለም ውስጥ ልጆች አይፓድና ስልክ በሚያሳድጋቸው ዓለም ውስጥ ምን አይነት ትውልድ ነው የሚፈጠረው? ይህንን እንጠይቅ። አላንዶ ቦተን የጥሩ አስተዳደግ አለ እንጂ የትኛው ወላጅ ነው ከዚህ ደዌ የተፈወሰው ቀድሞስ? የአላንዶ ቦተንን ንግግር እየሰማው በተመሳሳይ በጣም ቀዝቃዛ በሆነው
የሚሲሲፒ ወንዝ ስር ረጅም የእግር ወክ እያደረግኩኝ ነበር። ሁለት ነገሮች መጡልኝ። የመጀመሪያው ሰላማዊና ጸጥ ያለ ሕይወት ያለውን ደስታ። የምር በዛ ወንዝ ዳር ያለው የዝምታ ውበት ወደር አልነበረውም። በዛ ውስጥ ምንም ወክ የሚያደርግም ሰው አልነበረም። ያ ራሱ ገረመኝ። ከዚህ ዝምታ በላይ ውበት የት ኖሮ ነው ሰው የጠፋው? ይህንን የመሰለ ኦርዲነሪ ወይንም ተራ ሕይወት፣ ማንም የማይሻማቸው ሕይወት፣ ተራ ሰው ሆኖ የመኖር ውበት፣ በዚህ ተፈጥሮ ውስጥ፣ በዚህ ዝምታ ውስጥ ምንም ሆኖ የመኖር ሕይወት። ግን በሕይወት ሚሊዮን ሰዎች ተከትለዋችሁ የውስጥ ሰላም ከሌላችሁ ምንድን ነው? ለጉድ ፈምሳችሁ ውስጣችሁ ግን እርጋታ ከሌለው የቁስ ክምችት እንዲያፍናችሁ አሁንም የምትጥሩ ከሆነ ምንድን ነው ረቡ? የሆነ ቀን አሁን ያደነቃችሁ ሰው ሁሉ ሟች ነው። የተደነቃችሁት እናንተም ማንም የማያስታውሳችሁ ቀን ይመጣል። ከዛስ? ለዚህ ነበር ያ ሁሉ ትግል። ሁለተኛው ሐሳብ ሃይማኖት ነው። ምንድነው ሰዎች በሃይማኖት ውስጥ የሚያገኙት? በሃይማኖት ውስጥ ሰዎች የሚያገኙት ፍቅርን ነው። አንድ እስከ ሁለመናችሁ የሚወዳቸው አምላክ እንዳለን የሚያውቁት፣ አንድ ምንም ቢሆኑ፣ ምንም በኃጢአት ቢቆሽሹ፣ መልከጥፉ ቢሆኑ ወይም ሰዎች ገበናቸውን ቢያውቁ መቀበሪያ የሚያጡ የሚመስላቸው ሰዎች ሳይቀር ፈጣሪ ግን ይወደኛል የሚል ስሜትን የሚያገኙት። ጌታችን ኢየሱስ ክርስቶስ ሰዎች የእርሱ መሆናችንን እንዴት እንዲያውቁ እንደፈለገ ሲናገር ሰምታችሁታል። በመጨረሻም ካሸነፋችሁ የእኔ መሆናችሁ ይታወቃል አላለም? የእኔ መሆናችሁ የሚታወቀው በዓለም ዙሪያ ተበትናችሁ የእኔ ወንጌል መቀበር ካልቻለና አሸናፊ ከሆነ ነው እውነተኛ መሆናችሁ የሚታወቀው አላለም? ለብዙ ዘመናት ወንጌሌ ከቀጠለ የዛኔ እውነተኛ እንደሆነ እወቁም አላለም? ይሄ የአይሁድ ገማልያል ትምህርት ቤት እንጂ የክርስቶስ ትምህርት አይደለም። እውነትን ልክ እንደ ሽል ከሆነ ይገፋል፣ ቦርጭ ከሆነ ይጠፋል በሚል ንግግር የለካው ገማልያል እንጂ ክርስቶስ አልነበረም። ክርስቶስ እውነትን የለካው በፍቅር ነው። የክርስቶስ ትምህርት ይሄ ነው። እርስ በርስ ከተፋቀራችሁ የዛኔ የእኔ መሆናችሁ ይታወቃል። ይሄ ነው ሃይማኖት የሰጠን። የፈጣሪያችን የፍቅር ዓይን በእኛ ላይ እንዳረፈ ማመን። የአላንዶ ቦተንን የጥሩ አስተዳደግ መለኪያ የሚያሟላ ወላጅ ማግኘት በጣም ከባድ ነው። በሰው መደነቅና የሰው ዓይንን መናፈቅ አዶናዊ ናፍቆት የሌለበት ሰው ማግኘት ከባድ ነው። ምክንያቱም የእውነተኛ ፍቅር እጦት ስላለብን። የተሪዮንን ኃይል ያሸነፉ ሰዎች በፈጣሪያቸው የፍቅር ዓይን እንደታዩ የገባቸው ወይንም ያንን የዝምታ ውበት፣ ያንን ኦርዲነሪ ሆኖ የመኖርን የሰው ኳኳታና ጋጋታ የሌለበትን የውበት ዓለም የተረዱ ሰዎች ብቻ ናቸው። ጌታዬን ኢየሱስ ክርስቶስን ሳስብ እኔ ከማንም በላይ የምትመጣብኝ ያቺ ከወንዝ ዳር ውሃ ልትቀዳ የወጣችው የሰማርያዋ ሴት ነች። የዚህ ሴት ታሪክ የምር የገባው ፍጹም የፍቅር ሰው የነበረ ዮሐንስ ነበር። ሕዝብ ሊያስተምር ነው የመጣው ብለው ያሰቡት ደቀ መዛሙርቱ ይሄ ታሪክ ወዲያው አልገባቸውም። እርሱ ግን የአንዲት ሴት ሕይወት ግድ አለው። በሰማርያም ሊያልፍ ግድ ሆነበት ይላል ታሪኩ በዮሐንስ ወንጌል ምዕራፍ 4 ሲጀምር። የአንዲት ሴት ሕይወት ግድ አለው። የአንዲት በጠራራ ፀሐይ ለሰዓታት ጠበቀ። ለእርሱ ለዚህ ጌታ እርሷ ልጁ ናትና ዓለሙ ናት፣ ሁለመናው ናት። ስለዚህ ግድ አለው ፍቅሩ። ከአንዲት በኃጢአት ከደከመች ግን ደግሞ የውስጧን ድክመት ከዓለሙ ሁሉ ከሰወረች ሴት ጋር ንግግር አደረገ። ብቻዋን አገኛት። እኔ የምሰጥሽ ውሃ አላት። ማኅበራዊ ሚዲያ ላይ ለላይክ ቆጠራ የማያመላልስ፣ ለሰብስክሪፕሽን ልመና የማያንቆራጥጥ፣ ለወደዱልኝና ምን ተባልኩኝ ስጋት እዚህም እዛም የማያስብል እኔ የምሰጥሽ ውሃ አላት። አልገባትም። ከዚህ ጥማት፣ ከዚህ የመውደድ ፍላጎት ራብ፣ ከዚህ የመታየት ናፍቆት ውጣ ውረድ የሚገላግላት የሚያናግራት ውዷ ጌታችን ኢየሱስ ክርስቶስ መሆኑ አልገባትም። መግጃ የለህም እኮ አለችው። የእርሱ ውሃ ዘወትር መቀዳት የሚያስፈልገው መስሏት። ይህን ውሃ ግን አንዴ እስከምትጠጪው ነው፣ ከዛ በኋላ አይጠማሽም። እንደዚህ ዓለም ውሃ በጠጣሹ መጠን የበለጠ የሚያስመኝሽ አይደለም፣ ከጠጣሹ በኋላ እስከ ዘላለም የምትረኪበት እንጂ። በዛ ወንዝ ብቻዬን እየሄድኩኝ ነበር። ስለ ሰማርያዊቷ ሴትና ስለ ጌታዋ ሳስብና ያ ስሜት የፈጠረብኝ የውስጥ አስገራሚ ንዳድ ከየትም ቦታ ያላገኘሁት እረፍት ነበር የሰጠኝ። በዛ ሰዓት ልክ ሐዋርያው ጴጥሮስ እባክህ ከዚህ ተራራ አንውረድ እንዳለው ከዚህ የመገለጥ ፍንጣቂ ወደ ፌመስ ጨለማ እንዳልወርድ ተማጸንኩኝ። ግን ባህሬ እዛ ለመርጋት የሚያስችለው ልምድ አልነበረውም። የምርጥ አስተዳደግ መለኪያ ልጆቻችን ታዋቂ የመሆን ምኞት ሳይኖራቸው ሲቀር ነው። ላይክ የሚናፍቅና
የእርሱንና የሰውን ቫልዩ በላይክ ብዛት የሚመዝን ልጅን ካሳደግን፣ አዎ እንደ ሰማርያዊቷ ሴት ከዚህ ድካም ፈጣሪያችን እንዲገላግለን እመኛለሁ። ይህንን ውሃ የቀመስን ቀን ቅንጣት ታክል በሰው መወደድና መጠላት ለእኛ ግድ አይሰጠንም። ይህንን በጥቂት እጅግ በጥቂት ሰዎች ሕይወት አይቼዋለሁ።